ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ የሁሉም ሰው ፍላጎት ሁሉም ቤት ቢኖር የምንመኘው ነገር የሀብትን መለኪያ ስለሆነው በጣም ስለምንፈልገው ነገር ነው። ዛሬ ስለ ገንዘብ ነው የምነግራችሁ። ብዙዎቻችን እንግዲህ ገንዘብ እንፈልጋለን፣ ግን የት እንደሚገኝ መቼ እንደተገኘ ከየት እንደመጣ እነማን ጀመሩት ስለሚለው ነገር ብዙም እውቀቱ የለንም ማለት ነው። ዛሬ ትንሽ ሃይላይት የሚሆን ነገር የተወሰነ ነገር ስለሱ እናወራለን ማለት ነው በዚህ ቪዲዮ። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም ላይክ በማድረግ ሙሉ ቪዲዮን እንድታዩት ጋብዛችኋለሁ ማለት ነው። በቀጣይ ቆንጆ ቪዲዮዎች ወደ እናንተ እንዲደርሱ የቻናላችን ቤተሰብ መሆን አይዘኑ። ገንዘብ በበፊት ጊዜ የተጀመረው የት ነው ስለሚለው ትንሽ ነገር ልበላችሁ። ኤኒዌይስ ገንዘብ በፊት ሰዎች እንግዲህ የሚገበያዩት የነበረው ባርተር የሚባል ሲስተም ነበራቸው። ያ ማለት ሸቀጥን በሸቀጥ በመቀየር ማለት ነው። እና ሸቀጥን በሸቀጥ እየቀየሩ ነበር ግብይት የሚፈጽሙት። ይህም ማለት ታዲያ ምን መሰላችሁ? አንድ ጨው ያለው ሰው ልብስ መግዛት ከፈለገ ጨውን ይወስድና ልብስ ላለው ሰው በመስጠት ልብስ ያለው ሰው ልብሱን ሰጥቶ ጨውን ይቀበላል። እንደዚህ እያደረጉ ሸቀጥን በሸቀጥ እየቀያየሩ ይገበያዩ ነበር። ታዲያ ይሄ ሸቀጥን በሸቀጥ የመቀየር ወይም ደግሞ ባርተር ሲስተም የምንለው የራሱ የሆነ እክሎች ነበሩት። ይህ ምን መሰላችሁ? አንደኛው የፍላጎት አለመመጣጠን። ያ ማለት ጨው ያለው ሰው ልብስ ፈልጎ ልብስ ያለው ሰው ጨው ካልፈለገ በምንም ታሪክ ጨው ያለው ሰው ልብስ ሊገዛ አይችልም ማለት ነው። ጨውን ለባለ ልብሱ ሰጥቶ ማለት ነው። የፍላጎት አለመመጣጠን አንደኛው ችግር ነበር። ሁለተኛው ነገር ደግሞ የዋጋ መጠን አለመኖር። ያ ማለት አንድ ሰው ለምሳሌ ላም ኖሮት ጨው መቀየር ከፈለገ ወይም ደግሞ ጨው መግዛት ከፈለገ አንድ ላም ምን ያህል ኪሎ ጨው ይገበያያሉ ወይም ደግሞ አንድን ላም በምን ያህል ኪሎ ወይም ደግሞ መጠን ጨው መቀየር ይቻላል የሚለው ትክክለኛውን የሆነ መጠን ማግኘት በጣም አስቸጋሪ ነበር ማለት ነው። ሁለቱ እክሎች እነዚህ ናቸው ማለት ነው። ገንዘብ ለምን ተጀመረ ወደሚለው ሀሳብ ነው የምንሄደው ማለት ነው። አንደኛው እንግዲህ ሰዎች የንግዱ ሁኔታ እየሰፋ ሲመጣ፣ የማህበረሰብ ፍላጎት እየጨመረ ሲመጣ እነዚህ ሸቀጥን በሸቀጥ የመቀየር ነገሮች በጣም እያስቸገሩ መጡ ማለት ነው። የማህበረሰብ ፍላጎትም እየጨመረ ሲመጣ የንግድ ትስስሩም እያደገ በመጣ ቁጥር የገንዘብ መጠን መለኪያ መኖር ግድ ሆነ። ስለዚህ ሰዎች በጋራ በመሆን ገንዘብ የሚባሉን ነገር ሁሉም በጋራ ተስማምቶ መለኪያ መሆን የሚችል ነገር ፈጠሩ ማለት ነው። ስለዚህ ገንዘብ ጥቅሙ ምንድነው? መኖሩ አንደኛው ንግድን የተቀላጠፈ ያደርገዋል ማለት ነው። በፊት የነበረው የሸቀጥ በሸቀጥ አንደኛ የዋጋ አለመመጣጠን፣ በትክክል የዋጋ ተመን አለመኖር የንግዱን ወደኋላ ጎትቶት ነበረ። ስለዚህ ገንዘብ የሚለው ነገር ግን ከመጣ ጀምሮ ሰዎች ንግዳቸውን በተቀላጠፈ ሁኔታ ይፈጽሙ ጀመር ማለት ነው። ሁለተኛ ነገር ደግሞ ሀብትን ማከማቸት ይችላል። በፊት እንግዲህ እንደነገርኳችሁ ይሄ ባርተር ሲስተም የምንለው ሀብትን ማከማቸት በጣም አዳጋች ነበረ። ምክንያቱም እንደ ሀብት የሚቆጠረው ቤታችሁ ያለው እቃ ወይም ደግሞ ሸቀጥ ስለነበረ እነዛ ሸቀጦች እድሜ አይኖራቸውም በቆዩ ቁጥር። ለምሳሌ አንድ ሰው የሆነ እህል ኖሮት ያን እህል መሸጥ ፈልጎ ገንዘብ ማጠራቀም ከፈለገ የሚቀይረው ነገር ያን እህል የሚቀይረው በሆነ ሌላ ሸቀጥ ነው እንጂ በጥሬ ገንዘብ ወይም ደግሞ አሁን ላይ ብር በምንለው ነገር አልነበረም። ስለዚህ ካስቀመጠውም ወይ ይነግዛል ወይ የሆነ ነገር ሆኖ ይበላሻል ማለት ነው። ስለዚህ ገንዘብን ማከማቸት አይችሉም ነበር። ለዛም ነው ሰዎች በጋራ በስምምነት ገንዘብንም ለማከማቸት እንዲሆናቸው የጋራ ስምምነትን ፈጥሮ የሀብትን መለኪያ ገንዘብ የሚባለው ነገር ወደ መፍጠር የገቡት ማለት ነው። ስለዚህ እንግዲህ 3 ምዕራፎች አሉት ማለት ነው። አንደኛው ይሄ ኮሞዲቲ መኒ የምንለው ወይም ደግሞ የሸቀጥ ገንዘብ፣ ቅድም የነገርኳችሁ ታሪክ። ሰዎች እንግዲህ ገንዘብን ሳያውቁ ሌላ ነገር ሳያውቁ የሚገበያዩት በሸቀጥ ነበር ብያቸዋለሁ። የመጀመሪያው የገንዘብ ታሪክ ኮሞዲቲ መኒ የምንለው ነው ማለት ነው። በድሮ ጊዜ የአሞሌ ጨው ስፔሻሊ ደግሞ ኢትዮጵያ ውስጥ እንደ መለኪያ እንደ ገንዘብ ይቆጠር ነበር ማለት ነው። የአሞሌ ጨው፣ የባህር ጠጠር እንዲሁም ደግሞ የቀንድ ከብቶችን
ባህር ላይ የሚገኙ ልዩ ማዕድናቶችን በመጠቀም እንደ ገንዘብ መገበያየት ጀመሩ ማለት ነው ሰዎች። ሁለተኛው ደግሞ የመጣው ምንድነው? በ7ኛው ክፍለ ዘመን በትንሿ እስያ አሁን ላይ አውሮፓና እስያ በሚገናኙባት ቱርክ በምትባለው ሀገር ሊዲያ የሚባል መንግስት ነበራቸው ማለት ነው። በዛ ክፍለ መንግስት እንግዲህ ሰዎች እነዚህ ህዝቦች የብር ሳንቲምን ማምረት ጀመሩ። የብረት ሳንቲሞችን። እነዚህ የብረት ሳንቲሞች ታዲያ በውስጣቸው ከወርቅና ከብር ነበር የተዘጋጁት በዛ ዘመን ማለት ነው። ግብይታቸውን ይፈጽሙ የነበረው በ7ኛ ክፍለ ዘመን በእነዚህ የብር ሳንቲሞች ናቸው ማለት ነው። ይሁን እንጂ እንግዲህ ይህ የብር ሳንቲም ደግሞ ክብደት ስለነበረው ሰዎች በሂደት ማለት ነው ሌላ መላን ፈጠሩ። እንግዲህ እዚህ ላይ ቀደምት ተብላ የምትጠራው የብር ወይም ደግሞ የወረቀት ብርን ገንዘብን ለመጀመሪያ ጊዜ ያመረተችው ቻይና ናት። ቻይና ቀላል ሰው እንዳትመስላችሁ። ስለዚህ ቻይና በ11ኛው ክፍለ ዘመን የወረቀት ገንዘብን ወይም ደግሞ ብር የምንለው አሁን የወረቀት ብር ፈጠረች ማለት ነው። በዛ ጊዜ እንግዲህ በዚህኛው ክፍለ ዘመን ብር የሚለው ነገር መመረት ጀመረ። ይህ ብቻ ሳይሆን እንግዲህ እንደ ሀገር እኛ ኢትዮጵያውያን የራሳችን የመገበያያ እንትንም ነበረ። ቅድም እንዳልኳቸው እንደውም በአክሱም ክፍለ ዘመን በ3ኛው ክፍለ ዘመን ማለት ነው በአክሱም ጊዜ የሳንቲም ብሮች ነበሩ። የሳንቲም ወይም ደግሞ የብረት ብሮችን ኢቭን በዛ በ3ኛው ክፍለ ዘመን ኢትዮጵያ ቀደምት የምትባል ሀገር ናት፣ የብረት ሳንቲሞችን በመያዝ ማለት ነው። እንደ ሀገርም እኛ ኢትዮጵያውያን ቅድም ያልኳችሁ የኮሚዲቲ መኒ ወይም ደግሞ የሸቀጥ ገንዘብ እንዲሁም የብረት ሳንቲሞችን ይገበያዩበት እንደነበረና ቀደምት የሆነ የኢትዮጵያ ታሪክ እንደነበረ ታሪክ ያስቀምጣል ማለት ነው። ሌላኛውም ደግሞ እነዚህ እነ ቱርክ እንዲሁም እነ ቻይና በገንዘብ አመራረት ወይም ደግሞ ገንዘብን በመጀመር ቀደምት የሚባሉ ሀገሮች እንደሆነ ነበሩ ታሪክ ያስቀምጣል። በቀጣይ እንዲህ ያሉ ታሪኮችን እንዲሁም ዓለም ላይ ያሉ አስደናቂ ሀገሮች ገራሚ ክስተቶችን ወደ እናንተ እንዳደርሳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጋበዙልኝ ከወዲሁ አሳስባለሁ። በቀጣይ በቆንጆ ቪዲዮዎች እስክንገናኝ ባይ